አንዴ ሰላም እንዳይጮህባት ነው ስለመጣ ምናልባት ከማሪያም ማለት ዝግጅት ተዘጋጅቷል። ከዛ በላይ ነው። ገምች ከዛ በላይ እሺ፣ አይከፈትም ነይ። እሺ ምን ሊሆን ይችላል? ይሄ ነው በቃ፣ ከዛ ውጭ ሊሆን አይችልም። ኧረ ተይ። አዎ እንኳን ማርያም ማለት ዝግጅት ተዘጋጅቶ ነው አሉ። ሁሌ እንደዛ ስለሚል ማለት ነው፣ ሳልመጣ ወለድሽ ስለሚል። ይሄ ማን ነው? እና አገምችም አሹ ያለበት ቦታ ሊሄድ። አይ የእውነት እንኳን ማርያም ማለችሽ ነው። ከዛ ውጭ ምንም ሊሆን አይችልም። ሌላም ወደዚያ ዙራትና በቃ አትገምቱም። ፍቷት ቀሳት ፍቷት አይደለም ግን የገመትኩት አይደለም። ዞሮ ዞሮ ከናሆሚ ጋር የሚገናኝ ነው። ግን ናሆሚ ወይ ናሆሚ የለም የለም። በቃ ፍቷት ትላለህ። ፍቷት ሁለት ሶስት ዋው ሰርፕራይዝ! አዲስ ቤት ሚጣ አዲስ ነገር ይዛ መጣለች። በቃ እንኳን ደስ ያለሽ በእውነት እንዴት አየሽ? አንተ ነው በእውነት በጣም ደስ ይላል። በጣም ልጅ ሲመጣ በረከት ነው ይባላል። እሱ ሚስጥር አይነገርም። እሱ ሚስጥር ነው። ሚስጥር ነው። ነይ እስኪ አረፍ በይ። ነይ እስኪ እንዴት ነው ማየት ትችላለህ? ነይ ብቻውን ሞክሪ እስኪ። እንዴት ነው? አሮጌ ወጡ ያምራላ በጣም ካኛውን ደግሞ ይበቃ በጣም ነው የሚያምር። ያንቺ ደስታ ደስ ቢለው ካይሽ ያንቺን ክፉ እንደሚወድ ማወቅ አለብሽ። ይሄን ያደረገው ሰው እንግዲህ በጣም አመሰግናለሁ። ግን ማነሽ ደመቅመቅ ነው ያለበት። ማነው? ለዛም ቁጭ እያልሽበት ቁጭ ምቾቱ ምናምን ካስፈለገ ይቀየራል። ካልተመቸሽ እንደዚህ አውቅና አንተን እንደዘረካው እኔ የለሁበትም። ምክንያቱም እሱ መጥቶ ነው የሆነ ነገር የተደረገው። ሰው ይሄ ከሱ ነው ሲያምር፣ በጣም የሚያምረው። በጣም ወደሽዋላ? ወደሽዋላ? አሁን የሚያምረው ካሜራ ጀርባ ገና እያየሽ እንዴት ነው? እና ገምች ማንም ሊሆን አይችልም። በቃ ናኦሚ ከመጣ በኋላ ይሄ ነገር የሆነው። እሺ እናንተ እኛ ራሱ በቃ ምንም እኛ ራሱ ሰርፕራይዝ ይሄ ዱብ ያለ ነው። አይ እንግዲህ ዘርፋችሁ ነው። ግን ማወቅ ያለብሽ ነገር ይሄን ነገር ያደረገው ሰው በእውነት ያንቺን ደስታ በጣም ነው የሚወደው። እሱ እውነት ነው። በጣም የሚያምረው በጣም ነው የሚያምረው። ጽድት ያለ በጣም ደስ ይላል። ይቀር እንዴት ሰው እንዴት ይቀር አይ በጣም አሪፍ ነው። ይወድጃለሁ። በቃ ምንም ቢሆን የሶፋ ከዚህ ቤት መውጣት የለበትም። መውጣት የለበትም ማለት የሚገርም ማን አይቻልም ታይሻል። የእውነት ግን ማን ነው? እሺ ንገረኝ። የእውነት አንተ ነህ? ውብዬ በቃ እኔ ላይ ነው። አዎ ምክንያቱም እሱ ከመጣ በኋላ ስለሆነ ንገረኝ። እዮብ አንተም ታውቃለህ? እኔ ራሱ ሰርፕራይዝ እኮ ነኝ። በቃ ገና እኛ ራሱ ገና አላወቅኩም። ምን ትሰራለህ? ምን ትሰራለህ? ደስ ብሎኛል። አሹ ደስ ብሎኛል። ተው በእናትህ እንደዚህ አይነት ቀላል አልፈልግም። ቆይ ምን ልሰራ ነው የገባኸው እዚህ? ምን ታደርጋለህ? እንኳን ደስ አለሽ። ደስ ብሎኛል። ኦኬ አሹ ከኔ ጀርባ እንደዚህ እያደረጋችሁ ነው? አንተ ነህ እንደዚህ ያደረከው? እኔ
እኔ አድርሼ ነው መገመት ነበረብኝ። በነገራችን ላይ እኔ አይደለሁም እኔ አድርሼ ነው። ለምን አድርሼ ነው? በእነት ዞር በላ። አሁን እንዳትጠገኝ፣ እኔ ሰውዬ እንዳትጠገኝ። ምን ስራ ገባ ሲጀመር እዚህ? እኔ እኮ አድርሼ እኮ ነው። ኬት ነው ያመጣው? ኬት ነው ያመጣው? ሲቀጥል ለምንድን እዚህ የገባኸው? እንዳትገባ ብዬ ማስጠንቀቂያ ሰጥቻለሁ አይደል? ነው ሪከርድ እንዲያዝብን የፈለግከው ለሁለተኛ ጊዜ? እሱ ስህተት ነው ብዬ ግን ደግሞ ይህንን አድርስላ ስለተባልኩ ነው። በቃ ለእኛ ለአጠቃላይ ለእኛ ነው ለልጆቻችን ለእኛ ነው። አድርስም ተባልክ ምንም ተባልክ አንተ እዚህ ቤት የመግባት መብት የለም ነው። ሰማካልን? ምን ሰራ ነው የመጣው? አሹ ምንድን ነው መግባቴ ጥፋት ነው። አይ አሁን እሱ አይደለም ይሄንን እንትን ያለው እና ያው ያንቺን ደስታ የሚፈልግ ሰው ማንነቱ ማን እንደሆነ አይታወቅም። ያንቺን ደስታ የሚፈልግ ሰው ከኛ ቤተሰብ የሆነ ሰው ነው እና ናሆም ቢሆን ኖሮ ይህን እንትን ለማና አውቃለሁ፣ ግን ለማድረስ ነው የመጣው። ለማድረስ ከሆነም እኮ እዚህ ቤት የመግባት መብት የለህም። በውጭ መሄድ ትችላለህ። አሁን ምን ሰራ? ተረጋጊና አሁን ይህን እንትን አይደለም። አይ ሌላ ደግሞ መጠይቅ ነገር አለ። ከፋፊ ጋር ደግሞ ምንድን የጀመርከው? ቆይ አንተ ጠጣጣ ሁል ጊዜ ተመሳሳይ ነገር ነው የምትሰራው? ሁል ጊዜ ተመሳሳይ ስራ ነው የምትሰራው? ምንድን ነው? ተናገር እንጂ። አንዱ ችግር ሳይፈታል እኔ ያላየው መስሎን አይደለ? የማልሰማ መስሎ ነበር አይደል? እንደዛ ነው። አንዱን ችግር ሳትፈታ ሌላ ችግር ውስጥ እንደገና ተዘፍቀህ ትጠብቀኛለህ። እንደዛ ነው። ቆይ ምን አይነት ሰው ነህ አንተ? ምንድን ያለህ ነገር ከእሷ ጋር መልስልኝ። አሁን መመለስ አይበቃም። ጊዜው አይደለም። መመለስ አችልም። ጊዜው አይደለም አሁን መመለስ። ለምን? ምክንያት ምን ናት? የራሴ ምክንያት አለ። ወይኔ ፈጣሪ ሆይ ምንህ ናት? አሁን ምንም መመለስ አልችልም ብዬ መመለስ አልችልም። ደግሞ ዛሬ የደስታሽ ቀን ነው። ደስ እንዲልሽ እኮ ነው። አንተን ሳይ ደስታዎቼ ሁሉ ነው የሚጠፉት። ታውቃለህ አይደል? ይሄን እኔ አንቺን ደስታ ጠፋ። በጣም የኔን ደስታ ሙሉ ድፍስ የምታደርግ ሰው ነህ ለእኔ። ዛሬ እኮ እየደከምኩ ያልኩት እኮ ደስ እንዲልሽ እኮ ነው ብዬ። እኔ መቼም ባንተ ደስ አይለኝ፣ በተለይ ደግሞ በአሁኑ ሰዓት ማለት ነው። አንዴ ቲጂ ጋር ትላለህ፣ አሁን ደግሞ ሁለተኛ ጣጣ ይዘህብኝ መጣክ። አንተ ክብር የለም እንዴ? ራስነትን አታውቅም? ምን ነው ከሷ ጋር ያለ? አንዱን በቃ አስተካክሎ ነገሮችን በቃ እኔ ከዛችኛው አንተን ለመለጠል ወደዚህ ወደዛ ላለሁኝ አንተ እንደገና ሁለተኛ ጣጣ ይዘህብኝ ትመጣለህ ነው? እንደዛ ነው። አሁን እንግዳም ስላለ በቃ ብዙ ምንትን አይ እንግዳነቱ በደንብ ይስማው እንጂ ጉድህን በደንብ ይስማው ጓደኛህም። ያው ከአንቺ በላይ ማንም ስለሱ የሚያውቅ ሰው የለም። ታውቂያለሽ አይደለ? ያው የተደረገበትን ነገር ደግሞ በቃ ተረጁ እና አንቺ ደግሞ ደስታሽን ነውን ማጣጣም ያለብሽ። ገብቶሻል? እኔ እሱ ካለ መቼም ደስ አይለኝም ነው እውነት ነው። በጣም ተደስቼ ነበር። እውነቴን ነው የምልሽ። እንደዚህ ደስተኛ ሆነሽ ሳይ በጣም ነው ውስጤ ሀሴት ያደረገው። እውነቴን ነው የምልሽ እና ይህን ነገር በቃ አታጨልም እባክሽ። እኔ ናሁም እስካለ ድረስ ይሄ ሰውዬ እስካለ ድረስ ማለት ነው ደስታዬ ሁሌ የሚደፈርሳል። እሱ ነገር በቃ እኔ ሰላሜን አይሰጠኝም። እኔ ለምንድን ሰላም የምትነሰኝ አልገባኝም። ቆይ ደስ እንዲልሽ ብዬ እኮ ነው ብዬ ስልክ ደውሎ ሲያወሩኝ እኮ ደስ እንዲልሽ። እሺ አመሰግናለሁ። የእኔን ደስታ ለፈለጉ ይህንን ለላኩልኝ ሰዎች በጣም አመሰግናለሁ። በጣም አከብራቸዋለሁ። አመሰግናለሁ። ግን ማለት ነው በዚህ ምክንያት አንተ እዚህ ቤት የመግባት መብት የለህም። መብቱ ኖሮኝ አይደለም የገባሁት። ምን ትሰራለህ? እሺ ምን ትሰራለህ? ግን ይህንን ላደርስ እኮ ነው የመጣሁት። ለምን እንደማታደርገው? እሺ ተረዳሁህ። ከፋፊ ጋር ያለህን ነገር ደግሞ አሁን እንደምታስረዳኝ ታስረዳኝ። አሁን ምንም ለአንቺ ማስረዳት ለምን? ምክንያት ጊዜው አይደለም። ለምንድን ነው ጊዜው? መች ነው? ሌላ ቀን በቃው ብዬ ደስታ ቀን ስለሆነ እኔ አልፈልግም። ልቀፍን? አንተን ልቀፍ? ስማ አንዱን ችግር ሳልፈታ ሁለተኛ ችግር ይዘህብኝ ለመጣው ሰውዬ እኔ ልቀፋ? አንተን ነው። መቼም እንደዛ አላደርግም። መቼም ከኔ ይሄንን እንዳትጠብቅ እሺ?